ሰላም የጥበብ ህልም ተመልካቾቻችን እንደምን ውላችኋል? ዛሬ ደግሞ ሁለት ነገሮችን ነው ማቀርብላችሁ። የመጀመሪያው በህልም ጅብ ማየት ምንድነው፣ ሁለተኛው ደግሞ በህልም ውሻ ማየት ምንድነው የሚለውን ነው ማቀርብላችሁ። አብራችሁኝ ቆዩ። በህልም ጅብ ማየት በህልም ውስጥ ጅብ ማየት እንደየሁኔታውና እንደሚያዩት ሰው የህይወት ተሞክሮ የተለያየ ትርጉም ሊኖረው ይችላል። በጠቅላላው ግን በብዙ የህልም ትንተናዎች ውስጥ ጅብ የሚከተሉትን ዋና ዋና ነገሮች ሊወክል ይችላል ተብሎ ይታመናል። አንደኛ፣ ተንኮለኛ ወይም ግብዝ ሰው። ጅብ በተፈጥሮ ተኩላን ወይም ሌላ አውሬን መስሎ የሚቀርብ ነገር ግን የራሱ የሆነ ባህሪ ያለው እንስሳ ነው። በህልሙ ሲመጣ በቅርቡ ያለን ፊት ለፊት ቅን መስሎ ነገር ግን በጀርባው ተንኮል የሚያስብን ሰው ሊያመለክት ይችላል። ሁለተኛ፣ ስውር ጠላትነት። ጅብ አብዛኛውን ጊዜ የሚንቀሳቀሰው በጨለማና በድብቅ እንደመሆኑ በህይወቱ ውስጥ ግልጽ ያልሆኑ ወይም ያልታወቁ ተግዳሮቶችን ሊያሳይ ይችላል። ይህም በተለይ በስራ ቦታ ወይም በማህበራዊ ግንኙነት ውስጥ ሊሆን ይችላል። ሶስተኛ፣ የውስጥ ስጋትና ጭንቀት። አንዳንድ ጊዜ ጅብ በህልም መታየቱ ከውጭ ከሚመጣ ጠላት ይልቅ በውስጡ ያለን ፍርሃት ወይም የማልወጣው ችግር ይገጥመኝ ይሆን የሚል ስጋትን ሊያንጸባርቅ ይችላል። አራተኛ፣ የሁኔታዎች ትርጉም። ጅብ ሲያባርሩት ካዩ በህይወቱ ውስጥ ካለ አንድ የሚያስጨንቅ ሁኔታ ወይም ሰው ለማምለጥ እየሞከሩ መሆኑን ሊያሳይ ይችላል። ጅብን ድል ሲያደርጉ ወይም ሲያባርሩ የሚያጋጥሙትን መሰናክሎች ወይም ተንኮሎችን በብልሃት እንደሚያሸንፉ የሚያሳይ አዎንታዊ ምልክት አለው። ጅቡ ዝም ብሎ ሲመለከቱት በዙሪያው ስላለው ሁኔታ ጥንቃቄ ማድረግና ሰዎችን በቀላሉ አለማመን እንደሚገባውት የሚጠቁም ሊሆን ይችላል። ለበለጠ ትንተና በህልም ውስጥ ጅቡን ሲያዩ ምን አይነት ስሜት ተሰሙት? ለምሳሌ ፍርሃት፣ መረጋጋት ወይስ መገረም? እንዲሁም ጅቡ ምን እያደረገ እንደነበረ ማስታወሱ ለትርጉሙ ይረዳናል። ለበለጠ የህልም ትንተና ይህን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ያያችሁትን ህልም ኮሜንት ላይ ጻፉልኝ።